እምጠጣበት ውስጥ እኮ እንቅልፍ ምን አይነት አረኩኝ ትንሽ ካረጋጋት ረፍት ካደረገች ብዬ እኮ ነው አይ ጥሩ አደረግሽ እሱ ለትንሽ ጊዜም ቢሆን ያረጋጋታል ግን ደግሞ ለሊዲያ የሆነ ነገር ካላደረግን እንዲህ መቀጠል አይመስለኝም ልክ ነህ ሳሚ የሆነ ነገር ማድረግ አለብን ሊዲያ በእንደዚህ አይነት ሁኔታ መቀጠል አትችልም ባንተ ሐሳብ እስማማለሁ ግን ምን ልናደርግ እንችላለን ወይ ካልሆነ ሳይካትሪስት ጋር እንሰዳት እንዴ እኔ እንጃ ማይ ግን ግዴታ የሆነ ነገር ማድረግ አለብን ምራንችሽ አሁን እኔ እንዳጊ ማመን ከበደክ አይደል አራው ምን ማመን አልቻልኩም ህልምንም እየመሰለኝ ነው አዎ ህልም ይመስላል ተመስገን አምላክ ቆይ ማሂ እንደለቀቁሽ ማለት የዛን ቀን እኮ ፖሊሶች ውስጥ ጠይቃችሁ እንጂ ጉዳይ ከባድ እንደሆነ ነግረው ነበር አዎ ያላኔ ነገሩ በጣም ከባድ ነው ግን ሲያጣሩ ምን ማስረጃ ስላላገኙ ጉዳዩን በውጭ እንድከታተል ለቀቁኝ በጣም ደስ ይላል ተመስገን አምላክ በጣም ናፍቃችሁ ነበር በጣም ነበር ናፍቅሽ በስመ አብ ሊዲያ ምን ሆነሽ ነው ብቻሽን በዚህ ሰዓት ምን ሆንኩኝ አይ በዚህ ሰዓት ብቻሽን እዚህ ምን ታደርጊያለሽ ብዬ ነው ምን ያስገርማል አንተ ብቻዬን አይተኸኝ እንደዚህ ተገረምክ እኔ ብቻዬን ያለሁት ደግሞ ምን ያህል ልገረም አይ እንደሱ ለማለት እንኳን ፈልጌ አልነበረም አይ እኔ መስቀልድ ነው ለጫውታ ያክል ሊዲያ በዚህ ሰዓት መጫወት ማሰብሽ በጣም ትልቅ ነገር ነው እንዴት ትላንት ሞት አፋፍ ላይ የነበርሽ ልጅ አሁን ደግሞ እዚህ ለመቀለድ እየሞከርሽ ነው ምን ላድርግ ቅር ካላለሽ ለትንሽ ደቂቃ ተቀምጬ ባወራሽ ደስ ይለኛል ሊዲያ ችግር የለውም ዳጊ አውራኝ ምንድነው ሊዲያ አንቺ ትላንት ያደረግሽው ነገር መሸነፍ ነው ማለቴ ተሸንፈሻል ለጠላቶች እጅሽን ሰጥተሻል አውቃለሁ በፍጹም እንደዛ ማድረግ የለብሽም ነበር ግን አደረኩት ተሸነፍሽ በሚል ይስተካከል የምን ሽንፈት ለነገሩ ተሸንፈሽ እጅሽን ሰጥተሻል ሊዲያ ስለዚህ ተሸንፈሻል ማለት ነው በነገርህ የማይገቡ በጣም ብዙ ነገሮች አሉ አይመስለኝም ሊዲያ እንደውም ካልሽ ላይ ቀር እኔ በነገርሽ የማይገቡሽ ብዙ ምክንያቶች አሉ እንዴት ሊዲያ አንቺ የሆነ ነገር ቢፈጠር ቤተሰቦችሽ ያስቀመጡልሽ ነገር አለ የሆነ ነገር ማድረግ ብትፈልጊ ማድረግ ትችያለሽ የደሃ ልጅ ሆነሽ ግን ችግርን መጋፈጥ በጣም ከባድ ነገር ነው ዳግም እንዲህ ብላተስ የሀብታም ልጅ ሆንክም የደሃ ልጅ ችግር ነው ችግር ነው አይ ሊዲያ እናትሽ ታማ ጥሩ ሆስፒታል ማሳከምና እናትሽ ታማ መድኃኒት መግዣ ማጣት የሚገናኝ ነገር አይደለም ዳጊ አንተ እንደዚህ አይነት ነገር ገጥሞህ ያውቃል እንዴ አው ሊዱ እኔ እናቴን ለማስታመም በጣም ብዙ ነገር አድርጌያለሁ ምን ነበር የታመመችው ምን እንደታመመች አናውቅም ግን እናታችን እኔና እህቴን ለማስተማር በጣም ብዙ ነገር ነበር የምትሰራው ከአቅሟ በላይ በጣም ብዙ ስራዎችን ነበር የምትሰራው እና አንድ ቀን ግን ጉልበቷ ከዳትና አልጋ ላይ ወደቀች ታመመች መታመም ብቻ የሞት አፋፍ ላይ ነበር የደረሰችው በጣም ታመመች የአልጋ ቁራኛ ነው የሆነችው እናንተስ ምን አደረጋችሁ ያኔ እህቴ 12ኛ ክፍል ልትፈተን በጣም ትንሽ ጊዜ ነበር ይቀራት እህቴ እንድትፈተን ጥርሴን ነክሼ ነው እናቴን ያስታመምኳት ማለት እንዴት እሺ ብላ እናቷ ታማ ተማረች በግድ ነበር ለመፈተን ሄደችው እግዚአብሔር ፈቀደና እህታችን ትምህርቱን አለፈች ከዛም እናታችን ህመም ታወቀ ግን ለማስታመም ሆነ ለመድኃኒት የሚሆን ገንዘብ አልነበር አይናችን እያየ ነው እናታችንን አፈር ያለበስናት በጣም አዝናለሁ ዳግ አመሰግናለሁ ሊዲያ አንቺ እንድታዝኝ አይደለም የሁላ ነገር የነገርኩሽ አንቺ ጠንከር እንድትይ ስለምፈልግ ብቻ ነው እሺ አመሰግናለሁ ዳግ እኔም አመሰግናለሁ ለምን ሳትቆጪና ሳትሳደቢ ስለሰማሽ እሺ
እኔ ሂሩት የፈለኩትን ነገር በፈለኩት ሰዓት ማድረግ እችላለሁ። ማንም ምንም ከማድረግ እኔን አያስቆመኝም። ይህንን ህይወት ለማግኘት በጣም ብዙ ታግያለሁ። በጣም የደከምኩበት ህይወት ነው። ማንም ገብቶ ማስቆም አይችልም። ምክንያቱም እኔ ሂሩት ነኝ። አሁን ፈጣሪ ይመስገን አመለጥናት። ብትይዘን ኖሮ አልቆልን ነበር ነው እንዴ ማይ? በቃ ተኝ አረፍ ማይ ተኝ ተረጋጊ። ይወዳና አንቺ ነሽ ያዝቻት? ሊዲያ አሁን እድለኛ ስለሆነ እንያዝናት። እንዴ ሰው በሌለበት የሆነ ነገር ብትሆንስ? ከዚህ በኋላ ግን ግዴታ መጠንቀቅ አለብን። አንድ ጥያቄ ልጠይቅሽ ወዳ። ምንድነው ሊዱ? ቆይ አንቺ እናትሽ እንደዚህ ሆና ከምትሞትና ሳትሰቃይ ከምትሞት የቱን ትመርጫለሽ? እውነት ለመናገር እናቴ ለአንድ ሰከንድም ቢሆን የሆነችውን ሆና ብትኖርልኝ እመርጣለሁ። እየተሰቃየች እያይሻት ከእናትሽ ስቃይና ከአንቺ ደስታ የራስሽን ደስታ ታስቀድሚያለሽ ማለት ነው? እንደሱ እንኳን አላረግም፣ ግን ደግሞ ማድረግ የሚገባኝን በሙሉ አደርጋለሁ። ለምሳሌ ምን? ለምሳሌ መሆን በሚገባኝ ሰዓት አብሬያት ሆናለሁ። ማድረግ ያለብኝን ነገሮች በሙሉ አደርጋለሁ። እናቴን እንደዚህ ሆና ሳያት አንድ ቃል ብቻ ነው በተደጋጋሚ ወደ ጭንቅላት የሚመጣ። ሊዲያ እያሳለፍሽ ያለሽውን ነገር እኮ እረዳለሁ፣ እና ደግሞ በማንኛውም ሰዓት እኔ ካስፈለኩሽ አጠገብሽ ነኝ። እሺ ወደን፣ አሁንም አየ በጣም ደክሞታል። እንውጣና ትረፍ። እሺ እንዴት ነሽ ሊዱ? እንዴት ነሽ ወደ? እቴቴ ምግብ በለች? አዎ በልታለች እና አጣጥቤያታለሁ። እኔም ትንሽ ምግብ ልብላና ይዣት እወጣለሁ። ፋስ ተቀብለን እንመጣለን። በቃ እንደዛ ከሆነ እኔ ከኛ ጋር በይ። እሺ እንደዛ ከሆነ ሻይ ይዤ ልምጣ። እሺ ሊዱ በቃ እኔ አሁን ማየን ይዤት ልውጣ። እንዴ ሊዱ ትንሽ ቢ እንጂ። አዩ አዳን ሳይመሽ በፊት እናቴን ይዤት ልውጣና ንፋስ ተቀብላት ትምጣ። እሺ በቃ እንደዛ ከሆነ እኔ ማብረሽ እመጣለሁ። አይ ከእናቴ ጋር ጥሩ ጊዜ ማሳለፍ ፈልጋለሁ። እሺ በቃ ሊዱ ስትመለሽ ትበያለሽ። ግን እኔ አብራችሁ መጣ ደስ ይለኝ ነበር። እንደ ነገርኩሽ ከማየ ጋር ጊዜ ማሳለፍ ፈልጌ ነው። እሺ በቃ እንደዛ ከሆነ አንቺ ወይ ደግሞ ነገ አብረሽን መሆኑን ትችያለሽ። እሺ ሊዱ። እሺ ቻው ቻው።
ወይ ሊዱዬ እዚህ ናችሁ እንዴ? እንዴ ማለት እዚህ ምን ትሰሪያለሽ? እኔማ እኮ እቃ ልግዛ ብዬ ወጥቼ ነው። ነው እንዴ? እኔ እዚህ ተቀመጭ ይሻላል። እማዬን ይዤ ስለምገባ ነው ተቀመጭ። ሊዱ ግን እንደዚህ ሆነ ስላየሽ በጣም ደስ ብሎኛል። የእናቴን ምክር ልተግብረው ብዬ እኮ ነው። እንዴት? እናቴ እንደዚህ ከመሆኗ በፊት ብዙ ነገር ትመክረኝ ነበር እና እስቲ እሱን ልተግብረው። አይ ጥሩ ነው፣ ይሻልሻል። ወይኔ አምላኬ፣ ቆይ ዳጊ አንተ ባስኖር ኖሮ ምን ነበር ዛሬ የሚውጠኝ? እሺ በቃ ዮሐዳን አሁን ተረጋጊ። እንዴት ብዬ ነው የምረጋጋው? እንዴ ከሰዓታት በፊት እኮ በማቆሱ ልደፈር ነበር። ጥቃት እኮ ሊደርስብኝ ነበር። ይገባኛል እኮ ማሂ። ሳሚ ምን ሆነ? ወደ ሳሚ ሊደፍረኝ ነበር። ምን? ሳሚ አንቺ እንዴት? አልገባኝም። እሺ አሁን ሳሚ የት ነው ያለው? ሳሚ! ዮሐዳን በቃ ተረጋጊ እናት። ዮሐዳን አይዞሽ፣ ሳሚ ሆን ብሎ ያደረገው ነገር አይደለም። ሆን ብሎ ያደረገው ነገር አይደለም ማለት? እህቴ ሁኔታውን አትረዱትም እንዴ? ሳሚ አደንዛዥ ተጠቅሟል፣ ደንዝዟል እኮ። አደንዛዥ? ዳግም ግራ አታጋባኝ እንጂ ደግሞ ይሄ ምን ማለት ነው? እህቴ ሳሚ አደንዛዥ ተጠቅሟል። ምንም የሚያደርገውንም የሚሆነውንም ነገር አያውቅም። ልጁ በራሱ አእምሮ ውስጥ አይደለም ያለው፣ ደንዝዟል። አደንዛዥ? እህቴ ደህና ነሽ? ደህና ነኝ ዳጊ፣ አይዞሽ ወደ ማለት አንቺ ግን በጣም ያብዛሻል መሰልሽ። ምን ነው ትዬ? ምን ተፈጠረ? አረ ምንም አልተፈጠረም። ቆይ ስንቴ ነው አንቺ የዚህ ቤት ሰራተኛ ነሽ ከኛ ጋር መወዳደር አትችይም እያልኩ የምነግርሽ? ለምንድን ነው የማይገባሽ? ቆይ ትዬ ምን አጥፍቼ ነው ሳላውቅ እንደዚህ የምትናገሪኝ? ደግሞ አታፍሪም እንዴ? ቆይ አንቺ እንዴት ድፍረት ቢኖርሽ ነው የኔን ስሊፐር እንዲህ በኩራት አድርገሽ የምትቆሚው? ወይኔ ጉዴ ትዬ፣ በእውነት ጫማ አንቺ እንደሆነ አላወቅኩኝም ነበር። በጣም ይቅርታ። ይቅርታሽን ዘቀቅነሽ ቢዩ። ዮሐዳን ክፍል ሳገኘው እኮ የእሷ መስሎኝ ነው እንጂ አላደርግም ነበር። ለነገሩ እኔ ስወጣላችሁ አንቺ ዮሐዳንም ቁምሳጥኔን ስትበረብሩ እንደምትሉ አውቃለሁ። በጣም ይቅርታ ትዬ፣ እንደዚህ አይነት ነገር መቼም አይደገምም። ይኸውልሽ ሁለተኛ እንደዚህ አይነት ነገር ባይ አንቺን ያድርገኝ። ስራሽን ብትይሻልሻል። ምን ትመስላለች? አልቅ አሁንም ማለት ምን ነው ዝም አልሽ? አይ ዝም አላልኩም። እንዲሁ ነገሩ ገርሞኝ ነው እንጂ ምንም አልሆንኩም። ምኑ ነው የሚገርምሽ? የሰው ልጅ አሁን በአሁን የሚሆነው የሚፈጠርበት ነገር አይታወቅም። አሁን እየመሸ ነው። ቶሎ ወደ ቤት እንግባ። እሺ እኔ ካርድ ገዝቼ ልምጣ። አንቺ ማይን ይዘሻት ግቢ ነው? በቃ እሺ። እሺ ሊዲያ ነይ አንዴ ላናግርሽ። ምንድነው? ምን ፈልግሽ? እንዴት ነሽ? አለው ምን ፈልግሽ? ሊዲያ አንቺን ነው የፈለኩሽ። እሺ ምን ፈልግሽ? ምንድነው? ሊዲያ ስለ እናትሽ ጉዳይ ላዋራሽ ነበረ እና ምትቺ ከሆነ የሆነ ቦታ ተቀምጠን እናውራ። ስለ እናትሽ?
የሆነ ቦታ አውቅሻለሁ ልበል? አንቺ የሳሚ እናት ነሽ አይደል? አዎ ልክ ነሽ፣ አውቀሽኛል። የሳሚ እናት ነኝ። እሺ እዚህ አካባቢ የሆነ ማውቀው ቦታ አለ እና እዛ ሄደን ማውራት እንችላለን። አይ እንደዚህ አይነት ቦታ ለኔም ላንቺም ጥሩ አይደለም። ሰወር ያለ ቦታ ሄደን ብናወራ ላንቺም ለኔም የተሻለ ይሆናል። እሺ መሄድ እንችላለን። ቆይ ይሄንን ያህል ርቀት መምጣታችን አስፈላጊ ነው እንዴ? አዎ እኔና አንቺ እንደዚህ ርቀን መምጣታችን በጣም አስፈላጊ ነው። ለምን? ይሄውልሽ ሊዲያ፣ እናትሽ ላይ በደረሰው ነገር በጣም አዝኛለሁ። አመሰግናለሁ። መቼም ይሄንን ነገር ልትነግሪኝ አይደለም እዚህ ድረስ ያመጣሽኝ? አይ አይደለም፣ እንዲሁ ማዘኔን ለመግለጽ ያህል ነው እንጂ አሁን የምነግርሽን ነገር በደንብ ስሚ። እሺ ምንድነው? ልስማሽ። አሁን እናትሽ የጤንነቷ ሁኔታ በጣም አሳሳቢ ነው። አንቺ እናቴ እንደታመመች እንዴት አወቅሽ? ሊዲያ፣ እናትሽ ስትታመም እኔ ከጎኗ ነበርኩ። የተፈጠረውን ነገር በሙሉ አውቃለሁ። ቆይ እንዴት? አልገባኝም። አሁን አንቺ የፈለግሽውን ነገር በደንብ ጠይቂኝ፣ እኔም ደግሞ በሙሉ ነግርሻለሁ። ከዛ ደግሞ እኔ የምልሽን ነገር ታደርጊያለሽ። ምንድነው የምጠይቅሽ? የፈለግሽውን። ግን ለአሁኑ የምነግርሽ ነገር ቢኖር እናትሽ ላይ ይሄ ሁሉ ነገር ሲፈጠር ከጎኗ ነበርኩ። እናቴ ምንድነው የሆነችው? አብዳ ነው ሊዲያ። እና ደግሞ የአይምሮዋ ሁኔታ በሳይካትሪስት የሚስተካከል አይደለም። ለምን? ምን መሰለሽ ሊዲያ፣ እናትሽ እንደዚህ የሆነችው ዮአዳን ላይ ባደረገችው ነገር ነው። ዮአዳን ላይ ባደረገችው ነገር ስትይ አልገባኝም። ዮአዳን ምን አደረገቻት? ታስታውሻለሽ አይደለ? ዮአዳን አብዳ እንደነበረ። አዎ አስታውሳለሁ። እና ይሄ ከኔ እናት ጋር ምን ያገናኘዋል? ሊዲያ፣ ለዮአዳን እንደዛ መሆን ኃላፊነቱን የምትወስደው እናትሽ ናት። አንቺ ሴት የምትናገሪው ነገር እየገባኝ አይደለም። ቆይ ለምን መናገር የፈለግሽው ነገር በግልጽ አትናገሪም? እየነገርኩሽ እኮ ነው። ዮአዳንን ያሳበደቻት እናትሽ ናት። ምን? አዎ ሊዲያ፣ ለዮአዳን እንደዛ መሆን ተጠያቂዋ እናትሽ ናት። እና ቆይ አንቺ ለምንድን ነው ይሄን ነገር የምትነግሪኝ? እኔ ይሄን ሁሉ የምነግርሽ እናትሽ ላይ የተፈጠረውን ነገር ማስተካከል የምትችይው አንቺና አንቺ ብቻ ነሽ። ቆይ እንዴት? ይሄውልሽ ሊዲያ፣ እናትሽን መርዳት የምትችይው አንቺ ነሽ። ስለዚህ እናትሽ ተስተካክላ ወደ ቀልቧ እንድትመለስ ግዴታ የሆነ ነገር ማድረግ አለብሽ። እንዴት? ይሄውልሽ ሊዲያ፣ እናትሽ ዮአዳንን ለማሳበድ በአዳም ልኮ ተጠቅማ ነው እንደዚህ ያደረገቻት። በአዳም ልኮ? አዎ በአዳም ልኮ፣ ጠንቋይ ቤት ምናምን ማለት ነው። አንቺ ሴት የምትናገሪው ነገር እየገባኝ አይደለም። ቆይ ለምን መናገር የፈለግሽው ነገር በግልጽ አትናገሪም? በእርግጥ ይሄንን ነገር ስነግርሽ ላትቀበዩ ትችያለሽ። ግን አንቺና እናትሽ እውነቱን መሸሽ አትችሉም። ወደዳችሁም ጠላችሁም እውነቱን መጋፈጥ አለባችሁ። አንቺ ሴት ሳስበው ጤነኛ አትመስይኝም። የሆነ ጭንቅላትሽ ልክ አይደለም። ለነገሩ እኔ ነኝ ጥፋተኛ፣ አንቺን ተከትዬ እዚህ ድረስ መምጣቴ። ሊዲያ ተረጋጊ ያልኩሽ እኮ አልሰማሽኝም እንዴ? አዎ አልሰማሁሽም። አንቺን መስማት አልፈልግም። እኔን እምቢ ብለሽ በእንደዚህ አይነት ሁኔታሽ የምትቀጥይ ከሆነ ነገሮች ለአንቺ ከባድ ነው የሚሆኑት። ይሁን ይክበዱ። አንቺ ከምታወሪ የእብደት ወሬ ይሻለኛል። እንደዛ ከሆነ በጣም ጥሩ፣ መሄድ ትችያለሽ። እድሜ ልክሽን እናትሽን ዊልቸር ላይ እየገፋሽ መኖር ከፈለግሽ መሄድ ትችያለሽ። ሂጂ። ቆይ አንቺ ሊዲያ፣ እኔን ማወቅ ከፈለግሽ ሀያት እባላለሁ፣ የሳሚ እናትና የእናትሽ የቅርብ ጓደኛ። አሁንስ መጠየቅ የምትፈልጊው ነገር አለ? አዎ አለ። ቆይ ለምንድን ነው ለእኔ በእንደዚህ አይነት ሰዓት እንደዚህ አይነት ነገር መንገር የፈለግሽው? ምክንያቱም አንቺ ብቻ ነሽ ለእናትሽ ያለሻት። ለዛ ነው ይሄን ሁሉ ነገር ማወቅ ያለብሽ። እኔ ስለምንድን ነው ማወቅ ያለብኝ? ይሄውልሽ ሊዲያ፣ እኔና እናትሽ አሁን በህግ እየተፈለግን ነው። ይባስ ብሎ ደግሞ እናትሽ የአይምሮ ታማሚ ናት። እሱን አውቃለሁ። ይሄን ካወቅሽ እናትሽ ከአይምሮ ህመሟን መዳን እንዳለባት ታውቂያለሽ። ከክሱም ደግሞ ነጻ መሆን እንዳለባት ታውቂያለሽ። አዎ አውቃለሁ። ስለዚህ ይሄንን ለማድረግ ግዴታ እሷ መዳን አለባት። እንዴት? ይሄውልሽ ሊዲያ፣ እናትሽ የምትድንበት መድኃኒት እጄ ላይ ነው ያለው። ይሄንን ደግሞ እኔ ለሷ መስጠት አለብኝ። የምን መድኃኒት? ስለምን መድኃኒት ነው የምታወሪው? ይሄውልሽ ሊዲያ፣ እናትሽ ያበደችው በጠንቋይ ነው። ግዴታ እናትሽ እንድትድን ደግሞ አንቺ እኔን ማገዝ አለብሽ። እሺ ቆይ አንቺ ለምንድን ነው የምትደብቂው?
ደግሞ ሳሚ እናቱ ውጭ ሀገር እንደሆነች ነው የሚያውቀው። አንቺ እዚህ በእንዴት ልትሆኚ ቻልሽ? ሊዲያ ይሄን ሁሉ ነገር ለመስማት እድሜሽ ገና እንደሆነ አውቃለሁ። ግን ሁሉንም ነገር አውቀሽ እናትሽን ማዳን ባለብሽ ሁኔታ ማዳን አለብሽ እኮ። ምንድነው ንገሪኝ። ሊዲያ እኔና እናትሽ በጣም ብዙ ወንጀል ሰርተናል። እናም ደግሞ ብዙ ጠላቶች አሉን። እኔም ልጄን ለመከላከል ስል ነው ውጭ ሀገር እንደሄድኩ ተናግሬ እዚህ ሆንኩት። ግን እኮ ሳሚ አንቺ ውጭ ሀገር እንዳለሽ ነው የሚያውቀው። አዎ ሊዲያ አሁንም ቢሆን ውጪ እንደሆንኩ ቢያቅ ነው ጥሩ። ለኔም ለሱም ጥሩ አይደለም። እሱን አንቺ ታውቂያለሽ። ግን የልጅሽ ሁኔታ የሚያሳስብሽ ከሆነ ግዴታ ልጅሽን ማግኘት አለብሽ። አሁን አስፈላጊው ጉዳይ የኔና የሳሚ ጉዳይ ሳይሆን የእናትሽ ጉዳይ ነው። ቆይ አንቺ እንዴት የልጅሽ ጉዳይ ግድ አይሰጥሽ? አንቺስ እንዴት የእናትሽ ጉዳይ ግድ አይሰጥሽም? እኔ የእናቴ ጉዳይ ግድ ይሰጠኛል። ለዛም ነው አሁን አብሬያት ያለሁት። እና ግድ ከሰጠሽ የኔና የሳሚን ጉዳይ ወደ ጎን ትተሽው እኔን በደንብ ስሚኝ። እሺ ምንድነው ልስማሽ? ለእናትሽ መድኃኒት መስጠት አለብኝ እና ይሄን ነገር እንዴት መጠቀም እንዳለባት ማቀው እኔ ብቻ ነኝ። እሺ እኔ ምን ማድረግ ነው የሚጠበቅብኝ? አንቺ እኔ እናንተ ቤት እንድገባና ቤት ውስጥ ማንም ሰው እንዳይኖር ማድረግ ነው ስራሽ። እንደሱ ማድረግ እችላለሁ። እና ደግሞ ስልክሽ በማንኛውም ሰዓት ክፍት ይሁን። ግን እኮ አንቺ ሳሚ እናት ነሽ። እንዴት ነው ቤት ገብተሽ ለማየ መድኃኒት ልትሰጫት የምትችይው? ለዚህ እኮ ነው ያንቺ እርዳታ ያስፈልገኛል እምልሽ ሊዲያ። እሺ ቢያይሽስ? አታስቢ። ከፖሊስ ራሴን መደበቅ የቻልኩ ከገዛ ልጄ መደበቅ አያቅተኝ። እሺ ይሁን በቃ ተስማምቻለሁ። በቃ ላንቺ ከዚህ በኋላ እዚህ ማምሸትሽ ጥሩ ላይሆን ይችላል። ቶሎ ሂጂ ወደ ቤት። እሺ ቻው ቻው። ሊዲያ ለምን ገብተሽ አልተኛሽ? አንቺ ስለምን ገብተሽ አልተኛሽ? እኔማ ብዙ ስራ ነበረብኝ። ከቤቱ በጣም ብዙ ስለራኩኝ ምስቅልቅል ብሏል። እሱ ሳስተካክል ሰዓት ሄደብኝ። አይ እኔም እንዲሁ ትንሽ ልቀመጥ ብዬ ነው። ትንሽ ብታርፊ አይሻልም? ችግር የለውም ግድ የለሽም ማለት እዚህ በሆን ለኔ ጥሩ ነው። ትንሽ ማስባቸው በጣም ብዙ ነገሮች አሉ። ምንድነው የምታስቢው? በጣም ብዙ ነገር ማለት እንጃ ብቻ በጣም ብዙ ማስባቸው ነገሮች አሉ። ይሄን ልልሽም አልችልም። ይኸውልሽ ሊዲያ ያለሽበት ሁኔታ በደንብ ይገባኛል። ግን እባክሽ እንደዚህ በመሆን የሚፈቱ ምንም አይነት መፍትሄዎች የሉም። አይ ማለት እሱ ሳይገባኝ ቀርቶ እኮ አይደለም። ግን ደግሞ አለ አይደል አንዳንዴ ማሰብ የሚኖርብሽ በጣም ብዙ ነገሮች ይኖራሉ። እሺ ሊዱ ትንሽ ካበረታሽ የኔን ህይወት ልንገርሽ። እንደውም እኔ ካንቺ አንሳለሁ። አባቴን ሳጣ በጣም ልጅ ነበርኩ። በእርግጥ የተለየ አባት ፍቅር አላውቅም። ኖሮም ብዙ ያደረገልኝ ነገር የለም። ብዙ ጫናዎቼ እናቴ ላይ ነው ያረፍኩት እና እኔም በልጅነት ጭንቅላቴ እንዴት የእናቴን ጫናዎች ልቀንስላት እችላለሁ የሚለው ነው እንጂ ብዙም ያባቴ ትኩረት ሰጥቼው አላውቅም ነበር። ሳጣው ግን ሁሉ ነገር ገባኝ። በእርግጥ ልጅነት ነው ቢሆንም ግን ከሱ ምንም ሳልጠብቅ እኔ እንደ ልጅ የሚጠበቅብኝን ነገር ባረግለት ደስ ይለኝ ነበር። ግን ካለፈ ቆጨኝ፣ ካለፈ አዘንኩኝ። መለወጥ እችላለሁ? አልችልም። አዘኑን ተውኩና እናቴ ማገዝ ላይ ቀጠልኩኝ። እናቴም ብዙ አልቆየች። ብዙ ሳልጠገን እናቴን ማጣት ወንድሞቼ እጄን ወደቁ።
አገዬ ልጅ ነው። ብዙ የሚያስተውለው ነገር የለም። ስለዚህ አሁንም ሀዘኔን ዋጥ አድርጌ ወንድሜን ማበርታት ጀመርኩኝ። የራሴን ነገር መተው፣ ወንድሜን ማስተማር፣ ነገሮችን ለማስተካከል ከሰው እንዳያንስብኝ እንዳይጎልብኝ ሰራው። አይሻልዱ በአባቴ ሞት ምክንያት ተሰብሬ በቀር እናቴን ባላከስኩ፣ በእናቴ ማጣት ተስፋ ቆርጬ ነገሮችን ሙሉ ለሙሉ ሀዘን ባደርግ ወንድሜን እዚህ ባላደረስኩት። ሁሌም ወደፊት ህይወት አለ፣ ብዙ የሚጠብቅሽ ነገር አለ። እናትሽ፣ እህትሽ፣ ያንቺ መኖር ብዙ የሚጠብቅ ሰው አለ። ደግሞ ሴት ነሽ፣ ማግባት፣ መውለድ፣ ህይወት መመስረት የሚባል ነገር አለ። ስለዚህ በርቺ። መተከዝና ማዘን ምንም አይበጅም። እሺ ማለት ይቅርበይ። አንቺን አበረታለሁ ብዬ ነው ያዘንኩ አይደል? ግን ይሄን ሁሉ ነገር አልፈሽ አሁን ላይ ቆመሽ መሄድሽ በጣም የሚያስገርም ነገር። ልክ ነሽ ልጁ፣ ከባድ ነው። ግን ካለፈው ይልቅ ወደፊት ለሚኖረው እንደማስፈልግ ስላመንኩኝ ነው የጠነከርኩት። እውነትሽ ነው ማለት። ቸግኝ በቃ ገብተሽ ተኝ። እሺ አንቺም ግቢና አረፍ በይ። እንደነገርኩሽ ልጁ ጠንክርሽ። ደህና ደሪ።